ሰላም ለሙስሊሞች ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። እንዲሁም ለተለያየ ሃይማኖት ተከታዮች እንደምን አላችሁ? ሰላም ነው ወይ? ባላችሁበት ቦታ ሰላማችሁ ይብዛ። ወላሂ በጣም የምታሳዝነኝ አንድ እህት አዲስ አበባ ላይ ሆና ሁሌ ልጇን ይዛ ቲክቶክ ላይ አገኛን ነበር። በመሃል ጠፍታ ነበር፣ በመሃል ደግሞ ትመጣለች። በጣም የሚያሳዝን ጉዳይ ነው። ሁላችሁም እናት ያላችሁ ልጅ ያላችሁ ልጅ ለማግኘት ራሱ የምትመኙ ሁላችሁም ይሄን ቪዲዮ ላይክ፣ ሪፖስት፣ ሼር አድርጉላት። ልጇ በጣም ነው የሚታመመው። 5 ዓመት ከ7 ወር ነው ምናምን ነው ብላኛለች። ራሷ ትናገር እስኪ ምን ሆኖ ነው እንዲህ የሆነው የሚለውን ነገር እስኪ ሰምተን ከዛ በኋላ እንላለን። እሺ ሰላም ብያለሁ። እንዴት ናችሁ? ሳዶርዬ ሲወለድ ታፍኖ ነበርና የጭንቅላት ነርቭ ችግር አለበት። አስተውሎ ማየት አይችልም፣ መቀመጥ አይችልም፣ መሄድ አይችልም እና በዛ ላይ ጠዋትና ማታ የሚወስደው መድኃኒት አለ። ደጋግ ኢትዮጵያውያንን ለምኜ ነው ከጂጂጋ እዚህ የመጣሁት እና አሁን እኔ አዲስ አበባ ከመጣሁ 2 ዓመት ከ5 ወር ሆኖኛል። ሰዎቹን እያስቸገርኩ ነው ያለሁት። ወደ ኋላ መመለስ ስለማልፈልግ አሁንም እርዳታችሁ ያስፈልገኛል። ቪዲዮ ሰርቼ ለቅቄ ነበረ። አሁንም እርዳታችሁ ስለሚያስፈልገኝ ነው እዚህ ያለሁት። ወላሂ በጣም ያሳዝናል። አንዴ አስታውሳለሁ ቲክቶክ ላይ ተገናኝተን ነበር። ዛሬ 2 ዓመት ይሁን ተገናኝተን ነበር። በጣም ነው ያዘንኩት። ዶክተሮች 2 ዓመት እንጂ ሲወለድ ከ2 ዓመት በኋላ ይሞታል፣ መኖር አይችልም ምናምን ተብላ ነው የተነገራት። ግን እኔ ልጄን ተስፋ አልቆርጥም ብላ ነው እንግዲህ የእናት ውለታ መቼም ተከፍሎ አያልቅም። ይሄው 5 ዓመት ከ7 ወር አስቆጥራለች ከልጇ ጋር ማለት ነው። መስራታችንን መንቀሳቀሳችንን ምንም ነገር ማድረጋችንን ልጇን ነው ይዛ ታቅፋ የምትቀመጠው። ስለዛ ሁላችሁም ኢትዮጵያውያን አንደኛው ነገር የኢትዮጵያ ፌመሶች በተለይ አዲስ አበባና የተለያዩ ቦታ ያላችሁ ለዚች ድምፁ ነን። ምን እየቸገራት እንደሆነ ቪዲዮ ላይ ጠቅሳለች። ለከንቲባችን ለወይዘሮ አዳነች አቤቤ ጥሩ መልዕክት ታስተላልፋለች። እኛም ደግሞ ሼር አድርገናል። እሷን ይቀርቧታል ለምንለው ሰዎች ሼር አድርጋለሁ። እኔም ዱዊትም አድርገናል። ሁላችሁም ዱዊት አድርጉላት። ይሄው የቲክቶክ አካውንቷ ይሄ ነው እና የኢትዮጵያ ፌመሶች ማስተራብነትን ጨምሮ ሁላችንም በቅርቡ ተነጋግረንበት ተሰብስበን አንድ ሰው ቤቷ ድረስ መጥቶልን